السلام عليكم ورحمة الله وبركاته. ديتوچي እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ደህና ነኝ። በክፍል 3 መጥቻለሁኝ። ሱፍራችን ያው ትናንትና እንዳቆምናት ነው ያለችው። ዛሬ ደግሞ አብረን እንሰራለን። በመጀመሪያ ግን ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩ ማለት ነው። ኢንሻአላህ አሁን ያው ፍጥር በልተናል። ከፍጥሩ በኋላ ትንሽ ረፍታለች። እሷ ልጠቀምባት ብዬ ነው። እናንተም ካቆማችሁት ጀምሩና አብረን እንስራ ማለት ነው እና ኢንሻአላህ ተከታተሉ እስከ መጨረሻ። አብረን እያወራን እየተጫዋወትን ስራችን እንቀጥላለን ማለት ነው ወደቶቼ። ብዙ ቢሆንም እጅግ በሚጠቅሙ ነገሮች ላይ ብቻ አተኩር። ያብለጨለጨ ዕቃ ሁሉ ምርጥ አይደለም። ደምቆ ርዕሱ የተጻፈ ዜና ሁሉ ፍሬ ላይኖረው ይችላል። በዛ አጋጣሚ ጥቂት ብትዘናጋ እንኳን ይሄ ምክር ማለት ነው። ወደ ዋናው ጣቢያ እየሰማችሁ አብረን እንስራ። በጣም ነው የምወደው ኢላፍቲው ማሻአላህ ያልኩባቸው ቀናት እናንተም ጊዜያችሁ ባልባሌ ባልሆነ ቦታ ከምታሳልፉት እንደዚህ ስራችሁ እየሰራችሁ መስራት አስቤ የሆነ ምክርም ይሁን ዳዋም እየሰማችሁ እንደዚህ አይነት ብትሰሩ ባይኔ ኢንሻአላህ መስራት አስቤ ፈርቼ የተውኩባቸው ቀናቶች ሁሉ ይጸጽቱኛል። ያልሞከርኩባቸው ቀናት ዛሬም ድረስ የእግር እሳት ሆነው ያንገበግቡኛል። ወዳጄ ሆይ የሆነ ለማሳካት ያሰብከው አሊያም እንዲኖርህ የተመኘው ነገር ካለ አልችልም፣ አላገኝም አትበል። ገና ልጅ ሆኜ እያለሁ ባለማወቅ እኔ ረዥም ጽሑፍ አልችልም፣ መጽሐፍ የማዘጋጀት አቅም የለኝም ብዬ በራሴ ላይ ወስኜ እንደነበር አስታውሳለሁ። በሂደት ግን ለምንድነው የማልችለው ብዬ ራሴን ጠየቅኩ። ከራሴ ጋር በኃይለኛው ተፋጠጥኩ። ራስን መጠየቅና ከራስ ጋር መፋጠጥን የመሰለ ነገር የለም። ይታያል። ራሴን ማፋጠጤ ጠቀመኝ። በእርግጥም እንደምችል ተረዳሁ። እችላለሁ ካልኩበት ጊዜ ጀምሮ ብዙ መጽሐፎችን ጽፌ ራሴን አገኘሁ። ከዓመታት በፊት ሰው ፊት መቆም የምችል አይነት ሰው አይደለሁም ብዬ በራሴ ፈርጄ ነበር። ዛሬ ይኸው አስተማሪ ሆኜ ራሴን አገኘሁት። አልችልም፣ አይሆንልኝም አትበል ወዳጄ። በአላህ ታገዝና ለመቻል ጣር። በአላህ ታገዝና ሞክር። በአላህ ታገዝና ከጥገኝነት ውጣ። የአላህ መልእክተኛም አለይሂ ሰላቱ ወሰላም ወስተዒን ቢላህ ወላ ተዕጀዝ፣ በአላህ ታገዝ አትስነፍ ብለዋል በአንድ ንግግራቸው። ለትንሽ ትልቁም ፈሪና ቦቅቧቃ አትሁን። አቅምህን ሳትፈትሽ ከነገሮች አትሽሽ። ጥግ አትያዝ። ጠጋ ብለህ ሞክር። ነካ አድርገህ እየው። ነገሮችን አልችልም ከማለት ይልቅ ሞክር። አላውቅም ከማለት ተማር። ያስፈራል ከማለት ድፍር። ሞክር ሞክር ሞክር። የራቀውን ለማቅረብ ሞክር። የማይታየውን እንዲታይ ለማድረግ ሞክር። ከባድ ነው ያልከውን አትፍራው፣ አንስተህ እየው። መሬት ይዟል ያልከውን እኔ ባጭር የሚቆርጥም ማለት ነው መርፌ ስለሌለኝ ስለማያስቸግረኝ ነው። እናንተ ግን አንዴ በረጅሙ ቆርጣችሁ መጠቀም ትችላላችሁ ማለት ነው። እኔ ግን
ይወድቃል። በኢዝኒላህ አረጀው ደከመኝ አበቃልኝ አትበል። ውስጥህ ካልደከመ የአካልህ መድከም ምንም ማለት አይደለም። ዛሬም እንደ ትናንቱ ትሩ። በራሳችሁም ሆነ በሰው ላይ ነፍስ ዝሩ። ዱንያ እግር ኳስ ናት። ያንዳንዷን ደቂቃና ሰከንድ ተጠቀሙ። እስከ መጨረሻዋ ደቂቃ ድረስም ተሯርጣችሁ መልካሙን ሁሉ ተጫወቱ። ሰው በኖረበት ነገር ላይ ይሞታል፣ በሞተበት ነገር ላይ ይቀሰቀሳል። መልካም ስራ ካለህ የአላህ ስብሓንሁ ወተዓላ እዝነትና ረሕመት በሰፊው ለመከጀል አታፍርም። ስትጠይቀውም አትሸማቀቅም። ጥሩ አቋም ላይ እንዳለ ያወቀ ሰው ለብሔራዊ ቡድኑ ሊመረጥ እንደሚችል ይገምታል። ጥሩ ኢማን ላይ ያለ አይሸማቀቅም። በራስ የመተማመን መንፈሱ ይጨምራል። አላህንም ስብሓንሁ ወተዓላ ሲለምን ደስ እያለው አሰራሩ በጣም ቀላል ነው። ለልመናው እጅ እንድትዘረጋ ካበቃ ያኔ እድሉን በሰፊው ተጠቀምበት። ከሀብታም ቤት ትንሽ ነገር አይለመንም። አላህ ስብሓንሁ ወተዓላ ሞልቶታልና ከጠየቃችሁ የጀነት ላዕላዩን ክፍል አልፊርደውስን ጠይቁ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ሶሓቦችም ተመኙ ሲባሉ ለምን ትላልቅ ነገሮችን ነበር የሚመኙት? አሕባቢ ተሽሎ ለመገኘት አሁንም ትልቁ መፍትሄ መተኛት አይደለም፣ መንቀሳቀስ ነው። ስለሆነም ይህች ዓለም የሥራ መሆኗን አውቀን ዛሬውኑ ከጠየቃችሁ የጀነት ላዕላዩን ክፍል አልፊርደውስን ጠይቁ ይላሉ ነቢያችን ዓለይሂ ሰላቱ ወሰላም። ሶሓቦችም ተመኙ ሲባሉ ለምን ትላልቅ ነገሮችን ነበር የሚመኙት? አሕባቢ ተሽሎ ለመገኘት አሁንም ትልቁ መፍትሄ መተኛት አይደለም፣ መንቀሳቀስ ነው። ስለሆነም ይህች ዓለም የሥራ መሆኗን አውቀን ዛሬውኑ አሁኑኑ ታጥቀን ልንነሳ ይገባል። በዚህች ምድር ላይ ሲኖር ሰነፍ፣ ድሃ፣ መሀይም አሊያም ሌላ ነገር መባልህን ከፈራ ከተራ ሰዎች መካከል መመደቡ ከቀፈፈ በርትተህ ስራ። ያለህበትን ሁኔታ መቀየር የምትችለው አንተ ብቻ ነህ። ሩቅ ካሉ ሀብታም ዘመዶች በላይ ከትከሻህ ጋር ተያይዘው ያሉ እጆች ለአንተ ቅርብ ናቸው። አንዳንድ ጊዜ ምን እንደምንሰራና የት እንደምንሄድ ሁሉ ይጠፋብናል። የዚያ አይነቱን ስሜት ለማምለጥ ካልፈጠን እስር ቤት እንደገባን እንወቅ። ምንም ሳንሰራ ጊዜው ይሄዳል። አንዳችም ሳንጨምር ቀን ይመሻል። ምን ልስራ ብለህ አትጨናነቅ። ብቻ ስራው ሐላል ይሁን ትበል። የሰውን ልጅ የሚለውጠው እንቅስቃሴው ነው።